ዛሬ በጆሮህ የሰማኸው ጓደኛ ሳይኖር አጃቢ ሳይኖር ቤተሰብ ሳይኖር የሰማኸው ዛሬ እዚህ ቤት በአይን አይተህ ትወጣለህ። በብዙ ኪሳራ ውስጥ ናችሁ የመጣችሁ፣ በብዙ ዕዳ ውስጥ ሆናችሁ የመጣችሁ፣ በብዙ ስትራግል ውስጥ ሆናችሁ የመጣችሁ፣ በብዙ መከራ ውስጥ ሆናችሁ የመጣችሁ፣ በብዙ ተግዳሮት ውስጥ ሆናችሁ የመጣችሁ፣ በብዙ ወጀብ ውስጥ ሆናችሁ የመጣችሁ፣ ሰፈር መጠቋቋሚያ ያደረገባችሁ፣ ዘመድ ጀርባ ሰጥቶ የረሳችሁ፣ በተለያየ አይነት ሰልፍ ውስጥ ሆናችሁ የመጣችሁ ለእናንተ ዛሬ ጠዋት የሰማሁት ሰበር መልእክት አለ። እግዚአብሔር አይጥላችሁም። ኢዮብ አለኝ የሚለውን የቤቱን መሰሶ የሆነ ነገር ነው ያለው። እዚህ ጉባኤ ውስጥ ልብስ የሸፈናቸው ብዙ ቁስሎች አሉ። ልብስ የሸፈናቸው ብዙ ስብራቶች አሉ። እዚህ በስብራት ፊም ላይ ረግጠሽ የመጣሽ አዝነሽ የመጣሽ አንድ መልእክት አለኝ። ከሄደው ይልቅ እየመጣ ያለው ይበልጣል። እግዚአብሔር እንዲህ ይልሻል። በተሰበርሽበት አንገት በሰበርሽበት ልብሽ በተሰበረበት ውስጥሽ በቆሰለው ነገር ላይ ጌታ ኢየሱስ ምስክሬ በዚህ 2 ወር የእግዚአብሔር ክብር ይገለጣል። ዛሬ እዚህ ቤት ውስጥ ያናንተ መልእክት አለ። ከሄደው ይልቅ የሚበልጣው ሰብሮሽ ከሄደው ይልቅ ጎርቶሽ ከሄደው ይልቅ አስለቅሶሽ ከሄደው ይልቅ አሳዝኖህ ከሄደው ይልቅ የሚመጣው ግን ሳቅ የሚመጣው ግን የተሻለ። ዮሐንስ እንዲህ አለ፣ ከኔ ኋላ የሚመጣ ከኔ እግዚአብሔር ምስክሬ ከዚህ ኮንፈረንስ በኋላ እግዚአብሔር ወደ ተሻለ ነገር ይዞሽ ይወጣል። እዚህ ሳምንት የሰው እጅ ሳይኖር ስልክ ተደውሎ መኖሪያ ቤት የሚሰጣችሁ፣ ስልክ ተደውሎ እዳችሁ የሚከፈል፣ ስልክ ተደውሎ በራችሁ የሚከፈል፣ ስልክ ተደውሎ ቪዛችሁ የተጸጸትሽበትን ያዘንሽበትን ያለቀሽበትን ዋጋ ከፈልሽበትን የተጋጋጥሽበትን የተላላጥሽበትን ያንን ምዕራፍ እግዚአብሔር ዛሬ ይዘጋዋል። ጀርባችሁ ላይ ቁስል ተሸክማችሁ የመጣ ጸልይ ጾም እግዚአብሔር ጋር ተከራከር፣ ግን መልስ የለም። እግዚአብሔር ዝም እንዳለኝ አላውቅም። ታደርግ ዘንድ ቻይ እንደሆንካል አንተ ያን ሁሉ ምዕራፍ አለ። መወለዱን የረገመ ሰው እኮ ነው ኢዮብ። ምን ነው በእናቴ ማህፀን ሳለ ዋሆኝ ብቀርሻል መፈጠሩን የጠላ ሰው ኢዮብ በላይ አንቺ ላይ እኮ የደረሰ መከራ ሰውነቱን በገል እስኪ አናቱ ውስጥ ድረስ ቁስል እስኪ ሚስቱ እንኳን ሂድ እባክህ ሰኔ ወደ ሌላ አገር ልሂድ አንተ ወደ ሌላ አገር ሂድ ብላ የሸኘችው ሰው 10 ልጅ የወለደች ሚስት መጣ። ምን አይነት ጅላንፎ ስደብና ቶሎ ይላል ቶሎ ብትገላገልሽ ሚስት እንኳን መሸከም እኮ ያቃታስ የተጣለ ሰው ነበር ኢዮብ። ወዳጄ እዚህ ቤት ውስጥ ያላ ዛሬ ያላችሁበት ሲቹዌሽናችሁ ያላችሁበት ሁኔታችሁ ነገያችሁን አይወስ ያላችሁበት ዛሬ ማለፊያችሁ እንጂ መኖሪያችሁ አይደለም። ከጃችሁ ከሄደው ነገር ወይኔ ብለሽ ከምትጸጸችበት ነገር ይልቅ የመጣ ያለው ነገር ከሄደው በጣም መቶጅ ይሻላል።